ቻናሌ እንኳን ብለን አመጣችሁ። በዛሬው ቪዲዮ ካፕከት በመጠቀም ለቪዲዮዎቻችሁ የዩቲዩብ ሰብስክራይብ አኒሜሽን እንዴት እንደምታስገቡ፣ ኦቨርሌይ እንዴት እንደምትጠቀሙና ሪሙቭ ባክግራውንድ፣ ሪሙቭ ቢጂ እንዴት እንደምታደርጉ በዝርዝር አሳያችኋለሁ። ቪዲዮ ከጠቀማችሁ ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ። እናም ላይ ወደ ቪዲዮ። እሺ መጀመሪያ ካፕከትን ትከፍታላችሁ። ከከፍታችሁ በኋላ ኒው ፕሮጀክት ወይም ኒው ቪዲዮ ትመርጣላችሁ። ከዚያ በመቀጠል የምትፈልጉትን ቪዲዮ ታስገባላችሁ። ከዚያም ኦቨርሌይ የሚለውን ትጫኑና ሰብስክራይብ አኒሜሽን ወይም ሌላ የምትፈልጉት ለምን የሚሆን አኒሜሽን ታስገባላችሁ። ከዚያም ሪሙቭ ቢጂ የሚለውን ትጫናላችሁ። ከታች ወደ ጎን ስታንሸራቱ ሪሙቭ ቢጂን ታገኙታላችሁ። እሱን ከተጫናችሁ በኋላ ሶስተኛውን ትነክቷላችሁ። ከዛም በፈለጋችሁ ሳይዝ ልትጠቀሙ ትችላላችሁ። ይህንን ዘዴ ለዩቲዩብ፣ ለቲክቶክ፣ ለፌስቡክ ወይም ለማንኛውም ቪዲዮ መጠቀም ትችላላችሁ። ቪዲዮ ከተመቻችሁ ሰብስክራይብ አድርጉ፣ እናም ላይክ አድርጉ። በሚቀጥለው ቪዲዮ እንገናኝ።